በአንደኛ ጴጥሮስ በምዕራፍ 5 በቁጥር 7 ላይ እንደዚህ የሚል ቃል አለ። እርሱ ስለናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት የሚል ቃል አለ። አይገርማችሁ? መጽሐፍ ቅዱስ ሲናገር እናንተ አታስቡ አይልም። ነገር ግን የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት የሚል ቃል ተጽፎ እናገኛለን። ጌታ ኢየሱስ ክርስቶስ ሲያስተምር ምን አለ? እናንተ ሸክም የከበደባችሁ የሚያስጨንቃችሁ ነገር ያላችሁ በራሳችሁ ማንሳት ያልቻላችሁትን ነገር በሙሉ ወደ እኔ ኑ እኔም አሳርፋችኋለሁ ብሎ ተናገረ። እግዚአብሔር አምላካችን ስም የተባረከ ይሁን። ጴጥሮስም እንደዛ ብሎ ጻፈ። በቃ የሚያስጨንቃችሁ ነገር ያለ ከሆነ ሸክም ይዞ በላያችሁ ላይ ከብዶባችሁ ከሆነ እርሱን ሁሉ ይዛችሁት የሚል መጽሐፍ ቅዱስ ሲናገር፣ ለምን ሲባል እርሱ ስለናንተ ያስባልን። አያችሁ፣ እኛ ስለ ራሳችን የምናስበው በጣም ብዙ ነገር አለ። ስለ ራሳችን የምንጨነቃቸው በጣም ብዙ ነገሮች አሉ እና እግዚአብሔር የሚያስብ የማይመስለን ደግሞ በእውነት በጣም ብዙዎች ነን። እኔ አንዳንድ ጊዜ ጌታ በቃ የሚያስጨንቀኝ ነገር በሙሉ ሰጥቻለሁ ከዛሬ ጀምሮ አልጨነቅም ምናምን ብዬ ጸልይና በጣም የሚገርመው ልክ ጸሎቱን ጨርሼ ስነሳ የሚያስጨንቀኝን እንደገና ሰብስቤ ይዤ እነሳለሁ። ይሄ መጽሐፍ ቅዱሳዊ አይደለም። እርሱ ስለኔ ያስባል። ይሄ ማለት ማረፍ ማለት ነው። በእግዚአብሔር ላይ ማረፍ፣ በእግዚአብሔር ላይ ማመን፣ ለእግዚአብሔር ሁሉን አሳልፎ መስጠት። እርሱ ስለኔ ያስባል። ስለዚህ የሚያስጨንቀኝን ነገር በሙሉ ለእርሱ ሰጥና እኔ ደግሞ ከአምላኬ ጋር ያለው ግንኙነት ውስጥ እገባለሁ፣ ከእግዚአብሔር ጋር ፌሎሺፕ አደርጋለሁ። እርሱ ስለኔ ያስባል። ልክ እናቴ አባቴ ታስብልኝ እንደነበረው የሚወዱኝ ሰዎች ያስብልኝ እንደነበረው እኔ ለልጄ አስብ እንዴት እንደማስበው ልክ እንደዛ የሚያስብልኝ በሰማይ አለ ብለን እንድናምነው እግዚአብሔር ይፈልጋል። አደራላችሁ ይፈልጋል። የሚያስጨንቃችሁ ነገር ሊኖር ይችላል። ይሄ ዓለም አስጨናቂ ዓለም። በየቀኑ የተለያዩ አይነት ፈተናዎች ፌስ እናደርግ እንችላለን። በየቀኑ በህይወታችን ውስጥ የሚመጡ በጣም ብዙ ነገሮች አሉብን። የሚያስጨንቁንን ነገሮች ሁሉ ግን ለአምላካችን እንድንሰጥ እግዚአብሔር ቃል ይጠብቀናል። ዛሬ የሚያስጨንቃችሁን ነገር ሁሉ ለአምላካችሁ ስጡ፣ በእርሱ ላይ እረፉ፣ እሱም ደግሞ ያሳርፈናል። እሱ ደግሞ ነገሮቻችንን ሰርቶ ያሳየናልና ማበረታታችሁ ነገር ምንድነው? እናንተ ሸክም የከበደባችሁ ሁሉ ኑና የሚያስጨንቃችሁን ሁሉ በእኔ ላይ ጣሉት እኔም አሳርፋችኋለሁ እንደሚል ቃል የሚያስጨንቃችሁን በእሱ ላይ ጥላችሁ ማረፍ ይሆንላችሁ። መልካም